የወር ገቢያችሁን ከ30 እስከ 40 ሺህ ብር ማሳደግ ትፈልጋላችሁ? በእርግጠኝነት ማንም ደፍሮ ያልነገራችሁን በኢትዮጵያ ቤታችሁ ውስጥ ሆናችሁ ስልካችሁንና ኢንተርኔትን በመጠቀም ካላችሁ የቀን ሰዓት ውስጥ 2 ወይም 3 ሰዓት ብቻ በመውሰድ የወር ገቢያችሁን ከ30 እስከ 40 ሺህ ብር ማሳደግ የምትችሉባቸውን 3 መንገዶች እንግዲህ በዚህ ቪዲዮ ያሳያችኋለሁ። በተለይ ሶስተኛው አሁን ላይ በኢትዮጵያ ውስጥ ሁሉም ሰው በፕራይቬት እየሰራ ያለና ብዙ ሰዎች እየተቀየሩበት ያለ ስራ ሲሆን አሁን ላይ ተማሪ ከሆናችሁና ከስራችሁ ጎን ለጎን ሳይድ ኢንካም ማግኘት ከፈለጋችሁ ይህ ቪዲዮ እንደሚጠቅማችሁ እርግጠኛ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ በመሆን እንደዚህ አይነት አሪፍና ጠቃሚ መረጃዎችን ማግኘት ትችላላችሁ። እንዲሁም ይህ ቪዲዮ እንደናንተ ይጠቅማችኋል ብላችሁ ለምታስቡት ወንድሞቻችሁ ኦር ጓደኞቻችሁ ሼር በማድረግ እየተጋገዛችሁ ገቢያችሁን ከፍ ማድረግ ትችላላችሁ። ወደ ቪዲዮአችን። የመጀመሪያው የኦንላይን ስራ እንግዲህ ሴሊንግ ዋይል ኢምፖርቲንግ የምንለው ነው። በዚህም ስራ ኢትዮጵያ ውስጥ ጥቂት ወጣቶች ብዙ ገንዘብ እያተረፉበት ይገኛል። ይህም ማለት እቃዎችን ከውጭ በቅናሽ አስመጥተን እዚህ ካለው ዋጋ ትንሽ ዝቅ እያደረግን መሸጥ ነው። ይህንን ስራ በቀላሉ ለመስራት የሚያስፈልገን ከ200 እስከ 300 ብር ብቻ ሲሆን እነዚህን እቃዎች ለማስመጣት የሚረዱን ፕላትፎርሞች ደግሞ አሊኤክስፕረስ እና ባይቢት ናቸው። አሊኤክስፕረስ ብዙ ጊዜ እንደሰማችሁት እቃዎቹን የምናስመጣበት ሲሆን ባይቢት ደግሞ የምናስመጣቸውን እቃዎች ግዢ የምንፈጽምበት ፕላትፎርም ነው። እዚህ ሀገር ከ1000 እስከ 1500 የሚሸጡ እቃዎችን ከአሊኤክስፕረስ ላይ ከ140 ብር እስከ 250 ብር ብቻ ማግኘት እንችላለን። ስለዚህ እነዚህን እቃዎች ቢያንስ እንኳን በ1000 ብር እንኳን ብንሸጣቸው ከ700 እስከ 800 ባለው ሬንጅ ውስጥ ማግኘት እንችላለን ማለት ነው። ለምሳሌ ያክል ባለፈው እኔ ሌዘሮች ሳስመጣ በ500 ብር ባልሞላ ገንዘብ ነበር ያስመጣሁት። እዚህ ኢትዮጵያ ላይ ከመጣልኝ ግን በ1100 ነው የሸጥኩት። በመሃል 600 ብር አተረፍኩ ማለት ነው። ነገር ግን ጎግል ላይ ሰርች ሳደርግ ከ1700 እስከ 2100 ነበር የሚሸጠው። ለገዢው በጣም ቅናሽ አድርጌ ስለሸጥኩለት ለመግዛት አልተደራደረኝም። ነገር ግን እናንተ አሁንም እንደዚህ እቃዎችን በዛ እያደረጋችሁ እያስመጣችሁ የምትሸጡ ከሆነ ከ1000 ብር እስከ 2000 ብር ባለው ሬንጅ ታተርፋላችሁ ከአንድ እቃ ላይ ማለት ነው አይደለ? 2-3 እቃ ሲሆን ደግሞ ከ3000 እስከ 4000 ብር እንደዛ እያደረጋችሁ ማትረፍ ትችላላችሁ። አሁን ላይ በ2025 እንደዚህ እቃ እያስመጣችሁ የምትሸጡ ከሆነ በጣም አትራፊ የሚያደርጋችሁ ስራ ነው ማለት ነው። አሁን በኢትዮጵያ በሁለተኛ ደረጃ ላይ የምናገኘው የኦንላይን ስራ ኦንላይን ቱቶሪንግ ሲሆን በአሁኑ ሰዓት በተለይም የዩኒቨርሲቲ ተማሪዎችና ከ9ኛ ክፍል በላይ ያሉ ተማሪዎች እኔም ጨምሮ በብዛት እየሰራው ነው ያለ ስራ ነው። ይህንንም ስራ ለመስራት የሚያስፈልጋችሁ አንድና አንድ ነገር ስኪል ወይም ትንሽ እውቀት ብቻ ነው። እነዚህን እውቀቶች በሶስት ከፋፍለን እናያለን። ከነዚህም ውስጥ የመጀመሪያው የአካዳሚክ ቱቶሪንግ የምትሰጡ ከሆነ የሂሳብ፣ የሳይንስ፣ የእንግሊዝኛ፣ የድርሰት ጽሁፍ እንዲሁም የፕሮግራሚንግ ስኪል ቢኖራችሁ ይመከራል። ይህም ማለት ግን ሁሉም ስኪሎች ሊኖራችሁ ይገባል ሳይሆን ከነገርኳችሁ ውስጥ አንዱ እንኳን ካላችሁ በጣም በቂ ነው። ለምሳሌ እናንተ 10ኛ ክፍል ወይም ደግሞ 11ኛ ክፍል ከሆናችሁ 10ኛና 11ኛ ላይ የምታውቁትን ነገሮች 9ና ከዛ በታች ላሉ ማስተማር ነው። ኢቭን 9ኛ ክፍል ከሆናችሁ ራሱ 8ኞችና ከዛ በታች ያሉትን ማስጠናት ትችላላችሁ። እንዴት አድርገን ደንበኞችን ወይም ክላይንቶችን ማግኘት እንችላለን ካላችሁ በሶስቱም ቲቶሮች ክላይንት የምታገኙበትን ፕላትፎርም በሶስተኛው ላይ እነግራችኋለሁ። ስለዚህ በደንብ ተከታተሉ። ሁለተኛው የኦንላይን ቲቶሪንግ ክፍል ደግሞ ላንጉዌጅ ቲቶሪንግ ነው። ይህ ቲቶሪንግ ከሁሉም ኦንላይን ቲቶሪንጎች በጣም ከምላችሁ ቀላል የሆነው የስራ ክፍል ነው። ለዚህ ስራ የሚያስፈልጋችሁ ነገር ቢኖር ቋንቋ ነው። ስትወለዱ አፍ የፈታችሁበት አማርኛ፣ ኦሮምኛ ወይም ትግረኛ ይሁን የምታውቁትን ቋንቋ ብቻ ለሌሎች በማጋራት ገንዘብ ማግኘት ነው። በዚህ ስራ ለአንድ ቋንቋ ትርጉም ብቻ ብዙ ኢትዮጵያውያን ከ8 እስከ 10 ዶላር በቀን በትንሽ ሰዓት ውስጥ እየሰሩ ይገኛሉ። በተለይ ደግሞ 2 እና ከዛ በላይ ቋንቋ የምትችሉ ሰዎች ሚሊዮነር ሊያደርጋቸው የሚችል ስራ ነው። በሶስተኛ ክፍል ላይ የምናገኘው ኦንላይን ቱቶሪንግ ደግሞ ስኪል ቤዝድ ቱቶሪንግ ነው። ይህን ስራ ፕሮፌሽናል ስኪል ያላቸው ሰዎች የሚሆን ስራ ሲሆን በዚህም ውስጥ የሚካተቱት ትምህርቶች ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ፣ ሶሻል ሚዲያ ማርኬቲንግ እና ማይክሮሶፍት ኦፊስ ሲሆኑ በወር ከ40 እስከ 50 ሺህ ብር ማግኘት ትችላላችሁ። ኢቭን እንደ ፍሪላንሲንግ ቤታችሁ ቁጭ ብላችሁ ብቻ በእነዚህ ስኪሎች ለተለያዩ ድርጅቶች በመስራት ሌላ አናዘር ኢንካም ማግኘት ትችላላችሁ። እናም እነዚህን ሶስቱንም ኦንላይን ቲቶሪንግ ትምህርቶች እንዴት ክላይንት ወይም ተማሪዎችን አግኝተን ትምህርት መስጠት እንችላለን ካላችሁ ውጭ ሀገር ላሉ ሰዎች ከሆነ ካምብሊ፣ ፕሪፕል፣ ቼክ ቱቶር የላንጉዌጅ እና አካዳሚክ ቱቶሪንግ መስጠት ትችላላችሁ። ነገር ግን የሚከፍሏችሁ በፔፓል እና በፒዮነር ስለሆነ እነዚህ ፕላትፎርሞች ደግሞ ኢትዮጵያ ውስጥ አይሰሩም። ነገር ግን ኢትዮጵያ ላይ የሚሰሩና አሁን ላይ በጣም ተቀባይነት ያላቸው አፖች ወይም ፕላትፎርሞች መካከል አንደኛው አፕወርክ ሲሆን ሁለተኛው ደግሞ ፈጥሮ አደር ነው። በእነዚህም አፖች
በአሁኑ ሰዓት ብዙ ወጣቶች ኦንላይን ቱቶሪንግ እየሰጡ ከምላችሁ በላይ ብዙ ገንዘብ እየሰሩ ይገኛሉ። ስለነዚህም ስራዎች ሙሉ ስቴፕ ባይ ስቴፕ ጋይድ እንዲሁም እንዴት አድርጋችሁ ብዙ ክላይንቶች ማግኘት እንደምትችሉ ማወቅ ከፈለጋችሁ ኮሜንት ላይ 2 ብላችሁ ጻፉልን። ሙሉ ስቴፕ ባይ ስቴፕ ስራውን የሚያሳይ ቪዲዮ እንሰራላችኋለን። በሶስተኛ ደረጃ ላይ የምናገኘውና ያለምንም ስኪል በቀላሉ 30 እና 40 ደቂቃ ባልሞላ ጊዜ ውስጥ ከ2000 እስከ 3000 ብር የምናገኝበት ስራ ሶሻል ሚዲያ ቡስቲንግ ሲሆን በአሁኑ ሰዓት ብዙ ሰዎች የቲክቶክ ወይም ኢንስታግራም አካውንታቸውን ለማሳደግ ሲፈልጉ ለ3000 ወይም ለ4000 ፎሎወር ከ5000 እስከ 6000 ብር ያህል ይጠየቃሉ። ነገር ግን አሁን በማሳያችሁ ዌብሳይት የሁሉንም ሶሻል ሚዲያ ፕላትፎርም ፎሎወሮች በቀላሉ ከ150 ብር እስከ 300 ብር ብቻ ማግኘት ትችላላችሁ። ይህ ዌብሳይት smmland.com ሲሆን ለምሳሌ 1000 የኢንስታግራም ፎሎወር በ150 ብር ወይም 1.23 ዶላር ብቻ አድ ማድረግ እንችላለን። እኔ ባያቸው አንዳንድ ታዋቂ ቦቶች እንኳን 1000 ኢንስታግራም ፎሎወር በ890 ብር ባለው ነው እየሸጡ ያሉት። ኢቭን እናንተ ለጓደኞቻችሁ በ500 ብር ቦስት ላደርግላችሁ ብትሏቸው ያለ ጥርጥር እሺ ነው የሚሏችሁ። ስለዚህ 300 ብርና ከዛ በላይ 10 እና 15 ደቂቃ ባልሞላ ጊዜ ውስጥ ማግኘት ትችላላችሁ ማለት ነው። በዛው መልክ ደግሞ ቦት ዲቨሎፕ ማድረግ ከቻላችሁ ብዙ ክላይንት ማፍራት የምትችሉ ከሆነ በቀን ከ3000 እስከ 4000 ብር በጥቂት ሰዓት ውስጥ ብቻ ማግኘት ትችላላችሁ። ወደ ተለያዩ የቴሌግራም እና የኢንስታግራም ግሩፖች የቦታችሁን ሊንክ እየላካችሁ ብዙ ክላይንትም እንደዛው ማፍራት ትችላላችሁ። ነገር ግን ከሁሉም በላይ ቀላል የሚሏችሁ በጓደኞቻችሁ የምታገኟቸው ክላይንቶች እምነት ስለሚኖራቸው ቋሚ ደንበኝነት ማግኘት ትችላላችሁ። በዚህ ስራ እንግዲህ 1 ሰዓት እንኳን ባልሞላ ጊዜ ውስጥ በአንድ ክሊክ ቦስት እያደረግን አንድ የመንግስት ሰራተኛ እንኳን የሚሰራውን የወር ገቢ ከፍ ያለ ሳይድ ኢንካም ማግኘት እንችላለን ማለት ነው። ስለዚህ የሶስቱን የምትሰሩባቸውን አፕ ሊንኮች ባዮ ላይ ባለው የቴሌግራም ቻናል ውስጥ ገብታችሁ ማግኘት ትችላላችሁ። የዛሬ እንግዲህ ቪዲዮአችን በኦንላይን ልትሰሯቸው የምትችሏቸው ስራዎች እሱ ብቻ ሳይሆን ሀብታም ሊያደርጓቸው የሚችሏቸው እንዲሁም እኔም እየተጠቀምኩባቸው ያሉትን ሶስቱን የኦንላይን ስራዎች እነዚህ ናቸው። ሶስተኛው ደግሞ እንዳልኳችሁ በጣም ቀላልና ብዙ የምታተርፉበት ስራ እንደሆነ ነግሬያችኋለሁ። ቪዲዮ እንዴት ነበረ? የትኛው ተመቻችሁ? የተመቻችሁን ኮሜንት ላይ ጻፉልን እና የተመቻችሁን ስራ ሙሉ ከመጀመሪያ እስከ መጨረሻ ስቴፕ ባይ ስቴፕ ቪዲዮ እንሰራላችሁ የምትፈልጉትን በኮሜንት ላይ አሳውቁን። ለዛሬ የነበረን ቪዲዮ የነበረ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን እንድታበረታቱን በትህትና እንጠይቃለን። የቪዲዮ ይጠቅማችኋል ብላችሁ ለምታስቧቸው ጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ፒስ